ብዙ ሀገራቶች ባንዲራዎቻቸው ላይ የመከላከያ ሎጎቸው ላይ የንስር አሞራን ወይንም ኤግልን ያስቀምጣሉ። ለምንድን ነው እንደዛ የሚያደርጉት? እሱን አይታችኋል? ብዙ ሪሰርቾች በኤግል ላይ ተሰርተዋል። ስለ ኤግል ሲወራ ቼንጅን ያመጣሉ። ቼንጅ እና ኤግል ምን ያገናኘዋል? ስለ ለውጥ ሲታሰብ እና ኤግልን ምን ያገናኘዋል? ይህንን አስባችሁታል? ኤግል ስለ ቪዥን፣ ሰው ስለ ቪዥን ሲያወራ እንደ ማጣቀሻ አድርገው ኤግልን ያነሳሉ። ኤግልና ንስርና ቪዥን ምን ያገናኘዋል? ስለዚህ አስባችሁታል? ችግርን ኦቨርካም ማድረግ አለባችሁ። ቻሌንጅ ሲመጣ መሸሽ የለባችሁም። ወደ ቻሌንጁን ፋይት ማድረግ መታገል አለባችሁ ብለው ሞቲቬሽናል ስፒከሮች ሲያስረዱ ኤግልን እንደ መነሻ ሀሳብ ይሰጣሉ። ለምን? ይህንን አስባችሁታል? መጽሐፍ ቅዱስ ስለ ኤግል ምን ይላል? ስለ ንስር አሞራ መጽሐፍ ቅዱስ ላይ ምን ተጽፏል? ከሱስ ምን ሌሰን እንወስዳለን የሚሉትን አንዳንድ ነገሮችን ስለ ኤግል በክፍል 1 2 3 4 እያደረግን እናየዋለን ማለት ነው። ዛሬ ስለ ኤግል አንዱን ባህሪ ልንገራችሁ ማለት ነው። በጣም ከሚያስገርመኝ ነገሮች እና ዋንኛው ስለ ንስር አሞራ ኤግል ማለት ነው። ዳመና አሁን ክረምት ስለሆነ ከክረምት ጋር እናገናኘውና ኤግል ምን ያደርጋል? ለምሳሌ ዳመና በጣም አደገኛ ዝናብ መጣ የምንለው ነጎድጓድ ያለበት ይሄ ብልጭ ድርግም እያለ በጣም ድምፅ የሰማይ ነጎድጓድ ይሄ ጥቁር ሲል ዳመናው የሰማዩ ጥቁር ሲል በቃ አደገኛ ዝናብ መጣ ብለን ቶሎ ወደ ጎጇችን ወደ መጠለያ ቶሎ እንሄዳለን አይደል? በተቃራኒው ኤግል ግን እንዲህ ያደርጋል። ቀጥታ ወደዛ ወደ ብልጭ ወደሚለው ወደ ነጎድጓዱ በፍጥነት ይበራል። ሰንጥቆ ወደ ዳመና ውስጥ ይገባል። ወደዛ ወደ ጠቆረው ውስጥ ይገባል። ሰንጥቆ ይወጣል ወደ ላይ። ከዛ ምን ያደርጋል? ከደመናው በላይ ይሆናል ማለት ነው። እኛ ከታች ዝናቡ ሲዘንብብን፣ እሱ ግን ከደመናው በላይ ከዝናቡ በላይ ከላይ በሮ ከፍ ብሎ ስለበረረ ዝናብ አይመታውም ማለት ነው። እና አንዳንድ ጊዜ ከንስር እንደዚህ አይነት ባህሪ ስላለው ሌሎች ወፎች ግን ምን ያደርጋሉ? ያ ዝናብ ሲመጣ ወደ ጎጇቸው ይሮጣሉ። ሮጠው ጎጇቸው ውስጥ ይደበቃሉ። ሰዎችም ሁሉ ሮጠው ወደ መጠለያ ይሄዳሉ። ምን አይነት ሌሰን እንውሰድ? ንስር ግን ዝናቡ ሲመጣ ከዝናቡ በላይ ከፍ ብሎ ከችግሩ በላይ ቻሌንጅ አለ። አሁን በዚህ ጊዜ ቻሌንጅ አለ ማለት ነው። በህይወታችን ቻሌንጅ አለ፣ በጣም ቻሌንጅ አለ ማለት ነው። እና ይሄ 1 2 ብላችሁ የማገልጹት ኦብስታክሎች በመንገዳችን ላይ አሉ። እነኛን ኦብስታክሎች እንዴት አድርገን እናልፋቸዋለን? ከኤግል ምን አይነት ሌሰን መውሰድ አለብን የሚለው ነው። ችግሮችን ሸሽተን ካመለጥናቸው ሰክሰስፉል አንሆንም፣ እንወድቃለን። ግን ያንን ችግር ተጋፍጠን ፋይት አድርገን ያንን ኦቨርካም የምናደርግበትን መንገዶች ማሰብ፣ ወደ ችግሩ ሄዶ ሶሉሽን ማምጣት፣ ያ በጣም ወሳኝ ነገር ነው ማለት ነው። እና ይህንን ከንስር መውሰድ አለብን የሚለውን የመጀመሪያው ፓርቱን እንድትሄዱ ነው። ንስር ከከፍታ በላይ ከችግሮች በላይ በሮ ይሄዳል። ወደ ችግሩ ይበርና ከሱ በላይ ሆኖ ስለዚህ ችግሮቹን መደበቅ ከችግሮቹ መሸሽ ሳይሆን ችግሩን ተጋፍቶ ለዛ ችግር መፍትሄ ማምጣት በጣም መሰረታዊና ሊያሳድገን የሚችል ሌሰን ልንወስድበት የሚገባ ነገር ነው የሚል በፓርት 1 ስለ ኤግል ይህንን እንድትይዙ ነው። አመሰግናለሁ። ቴንኪው